አታጭውም። ብሩኬን መቼም አታጭው፣ መቼም አታጭው። ከጎንሽ ጥሩ ጓደኛ ስለሌለሽ ነው። በርቺ ጠንክሪ የሚልሽ ጓደኛ ስለሌለሽ እኔ ብቸኛ ተደብቀሽ ያደግሽ ልጅ ነሽ። ምንም አትሆኝም። እግዚአብሔር አለ፣ እግዚአብሔር አለ፣ አይሚ እግዚአብሔር አለ። ምንም ይሁን ምንም እንደማይለያዩ እኛ ሁለቱን እንደምንፈልጋቸው የፈለገ ዲቃሏን እዛ ገደል ትክተት። ብዙ ነገር ታልፎ የለ ራዬ በጣም አይቢ እኮ ጀግና ናት። አይቢ ጠንካራ ናት። ምንም የተፈጠረ ነገር የለም። አንቺ እንደዚህ ሆነች ነው ልጅሽ የምታጠጠመ ምንም አታመጣም፣ ምንም አታመጣም። እንደ ህግ ያለበት ሰፈር እኮ ነው። ህግ ያለበት ሀገር ነው ያለች። ወንድሞች አሉ፣ ቤተሰብ አለ፣ እንደ ብሩኬ አለ፣ ጀግና ባሏ። እንዴ አንቺ እንደዚህ በማልቀስ ነው እንደ እሷን ለልጅቷ በር ነው የምትከፍቺ። ሲቀጥል ደግሞ በጸሎት አግዣቸው። በቃ ልጆቹ ጸሎት ነው የሚያስፈልጋቸው። ጸሎት አግዣቸው። አንቺ እንደናት ያ ብዙ ፈተና በዚያ ነገር ተከስቶ ብዙ ነገር ውጣ ውረድ ብዙ እኛ እርስ በርስ ተሰዳድበን እርስ በርስ ተረጋግጠን ብዙ ነገር ታውቂያለሽ ምን እንደዚህ ሲከሰት እንደነበረ። ያ ነገር አልፎ ዛሬ እግዚአብሔር ይመስገን ሁለቱ ፍቅረኛሞች ሆኖ እንደዚህ በስስት እየተያዩ በፍቅር እንዲህ በቃ እንደዚህ እየተቋቋ ነው። ምንም ሊፈጠር አይችልም ምንም ነገር። ስለዚህ አንቺ አልቅስ ምን አለበት እነሱ የእኛን አይተው ነው እየሰሩ ያለው። አሁን እኔ ትናንትና ይሄ ቢኒያ የሚባለው ዲኤንኤ ብሎ ይመጣል። ዲኤንኤ ብሎ ሁሉም ብለዋል። ትናንትና ሁላችንም ብለናል። በየራሳችን ገዝት ብለናል። ዲኤንኤ ብሎ ነገ ይመጣል። ሌላ ነገር ነገ ይፈጠራል ብናል። ሲቀጥል ደግሞ አንቺ ሳሚል ሁሌ ነው እንደሚነገርሽ ከአንድ ያዳም ሳሚል ሁሌ ነው የሚነገርሽ። ሁሌ ነው እንደ አንቺ ምን ማክረሽ እንዴ? ከአንቺ ይህንን ያልጠብቅ ማርያምን ምን ሆነሻል? ያለሽ ሙቃት ነው ያለሽ ማስዋገር ነው። ራስ ያታሰኝ ምን ሆነሻል? ለልጆቹ ጸሎት ነው የሚያስፈልገው። ጸልይላችሁ። በተረፈ ደግሞ ሀይሚ ጀግና ናት። ሀይሚ ጠንካራ ናት። ሀይሚ እኮ ምንም ነገር የለም የሚያስፈራ ነገር የለም። ለምንድን ነው የምታለቅሽው? ለምንም ሀይሚ ምንም አልሆነችም። ለምንድን ነው የምታለቅሽው? እሷ ልባቸውን ስላየች ቆዩ ልንገራችሁ። ምንም አታመጣም፣ ምንም አታመጣም። ስለሳታው ቆይ እነሱ የዋሮች ትንሽ ነገር ወደ ስለሚያስብሳቸው ነው እንደዚህ እየፈላች ያለችው። ታገለሽ ያልተቆጠቆጠ ከሰት ዝም ብሎ ነው የሚደርስ። ከፍቹ ግን ውስጥ ባሉ ነው መኘኝ የምትጠፋበት ሰዓት ቅርብ ስለሆነ ነው። መጥፊያ ሰዓት ስለደረሰ ነው። ልጅቷ ገባሽ? አንድ ያስጨርሱኝ። እሷ ከምንም በላይ አይደለችም። ማንም አይደለችም። ማንም እንደተሰነጠቀለት ሴት ተሰንጥቆ የተሰጣት እንጂ እሷ የዓለም ንጉስ አይደለችም። ትራምፕ ሀገርን እንዲህ አንቀጥቅጦ ትራምፕ በአንድ ጊዜ ጸጥ ብሏል። እንኳንቻ አንድ ተራ ሴት ልባቸውን አይታ ነው የምትጫወትባቸው። ስለዚህ አሁን እሷን የሚላት ሰው ስለጠፋ ነው ሰው ከተነሳ እነሱ አሁን ነፍሴ ሊባት የሚታይበት ሰዓት እውነት ያስቆማታል አያስቆማትም? ታቆማለች አታቆም? ሁለተኛ ነገር በሰው ቤታች ህግ የሌለበት ሀገር ነው ያለችው እሷ። ኧረ በጣም ማናት እሷ? ቆይ ዝም በሉ አንዴ። እሷ ህግ የሌለበት ሀገር ነው ያለችው አይደለም። አንድ ተራ ሴት እኮ መንግስት አይ ነው አንዴ እስኪ እንዴት ዋላችሁ? እግዚአብሔር ይመስገን። ምንነሽ ነው የምታለቅሽው? በማርያም አታልቅሽ። በሳይን አስገቢ። ምንም ሳሚል በእናትሽ አታልቅሽ። ኢትዮጵያ ልኝ አዲስ አበባ ነው በእናትሽ። አራታልቅሽ በማርያም ምንም ነገር የለም። እሺ እንደዚህ ተራሴ ታለቅሻለሽ። አውቀው እኮ ነው እሷን ማስለቀስ የፈለጉት እነሱ።
አዲስ አበባ ያላችሁ ሰዎች ምን አለበት እግዚአብሔር ባንክ ትራንስፖርትኛ እንተባበራለን ሂዱልን እስኪ። ኧረ በስመ አብ እንዴ ለዚህ ተራ ሴት ብለሽ ታለቅሻለሽ እናቴ እንዴ እቺ እኮ አንድ ተራ ናት እኮ እንዴ እነሱን መቼም አትለያቸውም። ኧረ በማርያም አታልቅሽ አንቺ የሰው ሀገር ነሽ። በዛ ላይ በሙቀቱ በዛ ላይ እሳት እኮ ነው ደግሞ አሁን ዱባይ ያቻል ሰደድ እሳት ማርያም እሷ እኮ ይሄንን ያወቀች ሆነ ቃቃ ቁማር የምትጫወተው ማርያም እሷ እኮ በቃ ልባች የሰውን ልብ እኛ ሀገራችን ያለ ነው። እናንተ ታሳዝናላችሁ። በእመቤት ያታልቅሽ የኔ እናት። ይህ እኮ ድራማ ብሩክ ያደርገዋል። ከዝቺ እግሯን ያልታጠበች ቆሻሻ ጋር እሱ እንዲያው በእንጨትም አይነካት አይደለም በሌላ አታውቂም እንዴ እንዴ እቺ ከታላይ ለካተም ሳይሆን ከአንደበቷ የምታወጣው ቃላቶች በጣም ልብ ይሰብራሉ፣ ልብ ያሳምማል። እንደ ሰውኛ ግን ባለየነቻ ስጋጋታ ይቺ እኮ እኔ እንጃ ኢትዮጵያ ውስጥ እኔ እንጃ እኔ እንደዚህ አይነት ሴት አይቻላትም። በረኬት የመጣ እኔ ሀይ የሚላት ቤተሰብ የላትም። ደግሞ ለዚህች እኮ ቁጭ ብለው እንደዚህ አንዴ በሰማ ያካስሏት ላይ ማንፈረን የለነሱ እች እኮ እውነት ስለሌላት እኮ ነው እንግዲህ ስለበለጠቻት ነው እንጂ እንግዲህ ብሩክ እሷን እኔ እንጃ በስመ አብ ወልድ መንፈስ ብሩኬን አታውቁትም እንዴ? ብሩኬን እኮ ከልጅ አህያ የመሰለች ደግሞ ከሱ ጋር በፈጣሪ ስም ኧረ በፈጠራችሁ ምንም አልተፈጠረም። አረጋጉት። ኧረ ምንም ሳሚልኝ በማርያም ኧረ ምንም ነገር የለም የኔ እናት ሳሚልኝ ችግሯ ሲጀመር ከልጆቹ ጋር አለም። ትልቁ ችግሯ ከኛ ጋር ነው። ጸባ ኮዲስ ጋር አለቀ። ምን ታመጣላችሁ ያለ እኛ ስናለቅስ ፊት ስንሰጣት ነው ልጅቷ እኛ ላይ ፊት ማለት የፈለገችው። ሀይሚ ስትነካ እንደማንወድ ስለምታውቅ ነው። ትቀጣታለች ደግሞ ከፍታትም ዳላ እናሳያታለን እኮ ትመጣለች። ያልበራሱ እናሳያታለን። ልጅቷ መጀመሪያም ሳምዬ ስላለች ድጋሚ ከተዘጋ ይብስብኛል እንጂ አይበርድም ነው። ስለዚህ ልጅቷ የሚቆነጥጣት ሰው እስክታገኝ ድረስ አንቺ ውስጥሽን ባርባር አይበለው። እናትነሽ አዎ ይሰማሻል፣ እናትሽ ሊያምሽ ይችላል፣ ግን ከምንም አታልፍም። አልዋሻችሁም፣ አላለቀስኩም አልላችሁ። መጨረሻ ላይ አልቅሻለሁ። እኔ ነኝ ብሎ በቀጥታ የሚመጣላት ሰው ብታገኝ ወዲያው ደወለላ ደግሞ ለቡቡ አሁን ቤት ናት መሰለኛለች እነሱ ጋር ለቡሩኬ ጋር አይደለም እኮ ያ ነገር ደግሞ ቡሩኬ አቅም ገባሽ። አሁን የነገረችው ማንም ሰው ሴጣን አንዳንዴ ልጅቷ ሰፖርት የሚያደርጋት በደንብ እንዳለ ታስታውቃለች። በዚህ መንገድ ሂጂ አይዞሽ ምናምን የሚላት ሰው አለ። እዛ ሰው ላይ እስኪደረስበት ድረስ ዋጋ ሊከፍሉ ይችላል። በትክክል ይህንን ደግሞ ነገ በ24 ሰዓት ነው 48 ሰዓት አይቻልም። ነገ አይወጣም። ቢያንስ እስከ ሳምንት ይቀመጣል። አገራቸው ሄደው እነሱ እንደውም ደፍራ ልብ ካላት አዲስ አበባ ድረስ ትሄድ። በቃ እነሷችን ያለባቸው ጠላዋት ሰው ወይ ሰው አላት ወይ ገንዘብ አላት። ይኸውልሽ የምንም አባቷ ገንዘብ የላትም። ነገራችሁ ብሩክን የሚፈልገው ሰው እኔ ሰፖርት አደርግልሻለሁ፣ ወይንም አይሚን የሚፈልጋት ሰው እኔ ሰፖርት አደርግልሻለሁ፣ በዚህ ቀዳዳ ብትገቢ፣ በዚህ ቀዳዳ ብትወጪ፣ ይሄ ብታደርጊ፣ ይሄ ብትሆኚ ብሎ ሰፖርት የሚያደርጋት ነው። አሁን ትልቁ ነገር አብ ስንት ስልክ ለነገሩ ጋር መረጃ እንደመስጠት ነው። ቲሟን እያንዳንዱ ቲም መጥለፍ ቢችሉ ቴሌ ሄደው ምን ከማጋር ምን እንደምታደርግ ማድረግ። ሁለተኛ ነገር የያዘችውን ስልክ እያንዳንዱን ስልክ ከማንም አታልፍ፣ ምንም አታመጣም። ሲሙ ቴሌ ሄዶ እያንዳንዱ ሲሙ ማጣፍ። አንድ ሴት ላይ 2 ስልክ ሲም በኢትዮጵያ ያስቀጣል። ሲጀመር አንደኛ ነገር አሁን ልጁ እንኳን ስሎ ቢባል ህግ ቦታ እንኳን ቢኬድ የምንም እንትን መብት የላትም። እንደውም ህይወትን በጠብጣለሁ ካለች ታሳሪዋ አሷራት፣ ተከሳሹ አሷራት የምትሆነው አንድ ነገር እኔ ልናገር፣ እኛ ኢትዮጵያውያኖች አይደለም እና የተለየች ኢትዮጵያ አለች። እኔ አዲስ አበባ ነው የምኖረው። እንደዚህ አይነት ህግ የለም። አዲስ አበባ ኖርሽ የትም ኖርሽ፣ እኔ ልንገርሽ፣ አንድ ሴት በ80 ተፈራርማ ከእናቷ ቤት በህግ ከወጣች ራሱ አይደለም
ልጅን እንደዚህ ከፈለገ ብሩ ተመርምሮ ዲኤንኤ ነው 18 ዓመት የሱ ነው ቢባል ነው እያልኳቸው ያለው። አቅም አለኝ አሳድጋለሁ 18 ዓመት እስኪሞላ ድረስ ልጄን አላሳይም ካለ መብቱ ነው። አይደለም አግባት የትኛው ግን ያለው የትኛው ህግ ነው አግባት? እነሱ ስደፍረው ህግ ጋር ማይሄዱበት ምክንያት ምንድን ነው? ይቺ ልጅ በቁም ነገር ሞትን እያስተላለፈችባቸው ነው። ስለዚህ ለምን አይከሳት? ለምን ፈሯት? እነሱ ማናቸው ህግ ጋር መሄዱት ማይሄዱ? እሱማ ስራ ስለሆነ ነው። ኖ ይሄ ስራ አይደለም። እንደዚህ አይነት ስራ ቢሆን አይኔ ዛሬ ታለቅሳለች። እንደዚህ አይነት ስራ የለም። ስራ ስለሆነ ነው። ታመው ኦክሲጅን የተተከለላቸው ታመው ሆስፒታል የተነሳ ስለሆነ ነው። እንዲህ ጋጠው ስራ የሚሰሩ ልጆች አይደሉም። ኧረ እነሱ ከሌላው ከወንድሞቹ ምናምን ምክንያት ነው። እነሱ ጨዋ ናቸው እኮ። እናቷ ትቃጠል። አንድ ተራ በዚህ ግን የማትባት ሴት እንደዚህ የዝብን ታጫጫ። ኧረ በስመ አብ። እኔ እኮ ባሌ ደስ ይለኛል። በፈጣሪስ እኔ እንደው አዲስ አበባ ምንም አይነት ነገር ስለሌለ ምንም አይመስለኝም። እንደው በመቤት ይዣቻለሁ። እንደው በኪዳነ ምሕረት አዲስ አበባ ላይ ያላችሁ የአዲስ አበባ ሰዎች ግን በየትኛውም መንገድ ብቻ አዲስ አበባ ላይ ካገኛችኋት በመቤቴ እንዳለባት ግን ስለማናገኛት አዲስ አበባ ነገር ውሸት ነው ይወጣል። አሁን ውሸት ልባችሁ እኮ ናቲ ሰርቷል፣ ፍስቄ ሰርቷል። ዛሬ እኮ ሶስቱ እኮ ናቸው የሰሩት። ደግሞ አይሚ ማልቀስ እኮ አልነበረባትም። ሰማችሁ? ናቲ ምን አለ? ከዛ በኋላ ሌላ ተባተር ምናምን እኔ ብቻ ተደማመጡ። አሁን አሳሚልኝ እንዳታለቅናሽ ስለፈለገ ነው እንደዚህ ለዚህ ተነሳላችሁ እየገባት የሚለው ልጁ ሰው ራስ ማምን ያላቅላቸው ማይወንጀታቸው ይቃጣል። ለማንኛውም ሳሚልኝ እንዳታለቅሽ እንባሽ ማየት አልፈልግም። ያለሽ የሰው ሀገር ነው። በጣም ሙቀት አለ። ዱባይ አልቻልነውም። እንኳን አልቅሰን ሳናለቅስ ሙቀቱ እያስለቀሰን ነው። በጣም እያስጨነቀን ነው ሙቀቱ። እባክሽ ለራስሽ ወቂ። ምንም አይነት ነገር የለም። ልጅቷ የተያዘችው ከኦዲየንስ ስጋ ነው። እንደውም ቢቻላችሁ ስለ እሷ አታንሱ እናንተ የልጆች ሀይሚ አሳዝናኛለችም። ማልቀሷ ደግሞ በጣም ነው ያለኝ። በጣም ነው የተናደድኩት። ለሷ ሳሚሊ ነግሬሻለሁ። ተማሽ ታጠቢ ተነሽና ታጠቢ ፈታ በይ። ሀይሚ ያናደደችኝ ያልፋል ሙዚቃ ከፍተሽ ስትዘፊ ነው ደስ የምትይው። ውጪ ፈታ በይ። አሁን ሳሚሊ በቃ አለቀ። ሰይጣን ነው ሰው ያነሳል። እዚህ ጋር ሀይሚ አትበሉ። ሀይሚ እውነት አላት። አፍቃሪዋ ነው። የልጅነት ፍቅረኛዋ ነው። እውነት አላት። እንደማይለያት ደግሞ 100% እርግጠኛ ነን። አይደለም ይሄንን አይደለም ይሄ ተራ ነገር አፈቅርሻለሁ ሳይላትን ስንት ዓመት ነው ተቀምጣለች። ማሪ አይደለም እነሱ ምንም ነገር አይሆንም። እግዚአብሔር የእሷ የሀይሚንም ሆነ የቡሩክን ስለዚህ ጋር ሜሻታል ናቸው አስገባቸው። በራሳችሁ ፈታ በሉ። በራሳችሁ ፈታ በሉ። በራሳችሁ ተጫወቱ። በራሳችሁ አይዲያ አምጡ። በቃ ተው ወጣ በሉ። ከዚህ አለቀ። ሳሚሊ ውጪ ተዋበይ፣ ዘና በይ። እኔ ቆንጆ እንደምትጫወቹ እንደምትጨፍሪው በራስሽ ተጫወቺ። ለልጆቹ ጸሎት አድርጊላቸው። ሲቀጥል ደግሞ ልጆቹ እንዲያርጉ የልጆቹን ዩቲዩብ ከፍታችሁ ጥሩ ኮመንት ጻፉላቸው፣ ላይክ ስጧቸው፣ ሼር አድርጉላቸው። ልጆቹን ደግፉ። ልጆቹን ይዘን ወደፊት ምንም አይነት ነገር የለም። ምንም አይፈጠርም። እንደሚያሽከረክራት በውስጥ ጨርሱ እናንተ። የቢኒንም በውስጥ እሱ ዋነኛው ነው። አውቆ ነው ከእሷ ጋር ብናዘጋበት አውቆ ነው እንደሚሆነው አውቆ ነው። እሱም አንደኛ እንትን ነው፣ ተጠቃሚ ነው። የሆነ ታሪፍ አላቸው። እኔ ደግሞ አባባል እንደሆነ ታውቃለች። መጀመሪያ መያዝ ያለበት እሱም ነው። እሱ ያለውን እንዳለ ማስወጣት ቀጣይ ነው። ምክንያቱም ገበሬ በሬውን ዝም ብሎ በሬ አጠገቡ ሳይኖር ዝም ብሎ ጅራፍ አይጀርፍም። ስለዚህ ቢኒን ይዞ 40 እየገረፉ ማስለፍለፍ የነበሩ ሲቀጥል ደግሞ የቅመሜን የሀይሚዬን ገብታችሁ ኮፒሊንግ አድርጉላት። ቲክቶኳ ቪዲዮ እያረግመላት። በተረፈ ሌላ አጀንዳ አምጡ። ሳሚሊ ወጣሽ ፈታ በይሽ። እኔ ውጥ ፈታ በሉ። እናንተ አይዲያ አትስቱ። ፈታ በሉ። ከዚህ ስሜት ውጡ። ከዚህ ስሜት ውጡ። በራሳችሁ ፈታ በሉ። ዋ በሉ።
ምንድን ነው ነከል ያለው ምንድን ነከል ይበይ እንዳታለቅሽ እሺ ታዲያ በራስሽ ሞች ኧረ ሙሾ ያው እሷ ስታለቅስ ሁላችንም አያስችለን እናለቅሳለን። በጣም የተረበሻለ እኔ እግዚአብሔር ሰውነት እየተንቀጠቀጠ ነው። እኔ ምግብ አልበላም። እሷ ካለቀሰች ምግብ የሚባል በቃ አልበላም። ማርያምን ግን ሁላችንም ይኸው አሁን ሐምሌ አቦ መጣ አይደል? ሁላችሁ በጸሎታችሁ በቃ በጧፍ ተሳሉና አድኗት። እውነት ነው እውነት ነው። ያው ሐምሌ አቦ አስገብቶላችሁ ኧረ መብርሃን እሷ ይልያ እኔ ሰንበት ነው ሁላችሁ ጸሎት አድርጉ። እሺ ነገ ምን ሰንበት አለ? ስንት ነው ቀን? ነገ 28 ነው በእኛ ነገ ማን ያመት ነው? ላሰኔ ነው ሰኔ ነው ነው ዮሐንስ ነው ያመት ሰኔ 30 ዮሐንስ መጣላችሁ ያመት ነው ያመት ነው ሰኔ 30 አዎ ማርያም ለሚጣቋ ማኔል ይሰማል። የሚጣቋ ማኔል ነገር ለመጥምቆ ዮሐንስ ንገሩት ይሰማችኋል። ኧረ መጥምቆ ዮሐንስ ወዲያው ነው የሚሰማው። ዝናን ሰምቻለሁ፣ ታሪክን በዓይኔ ማየት ፈልጋለሁ። አንተ ለምጻምን ስታነጻ ማንንም አልጠየቅ፣ ጎባጣን ስታቀና ማንንም አላማክር፣ አንተ ጉራን ስታበራ ማንንም አልዳስስ እና ዝናን ስለሰማው ታሪክን አሳየኝ በፊት እሱ ምንም የሚሳነው ነገር የለም። እውነት እንኳን ይሄንን አይደለም መጨረሻውን ግን ለእሷም ያሳምርላት። ለእሷም ማልቀስ ነው። ማርያምን መጨረሻውን ያሳምርላት እግዚአብሔር። የእሷን ስራ በልጇ እንዳይቀጣት ነው መፍራት። አሬቺ ልጅ ያለም አይመስለኝም እኮ እኔ እንጃ። ኧረ በፈጣሪ ስም ኧረ ልጅማ ባይኖር እንዴት እኔ ይሰራ ይሄዳልማ። ልጅማ እንደዚህ አይገማም፣ እንደዚህ አይግማማም። አላየሽም እንኳን ሌላው ነገር ሲያጡና ፍጹም ምን እንደሚላቸው። ኧረ ስራ ማለት እሱ እችን አይደለም። ኧረ በስመ አብ ልጁ ብሩክንም ፈልገው አይደለም ምንም ማለት አይ አጣይተ ሁለቱን ለመለያየት ነው። በቃ አላማው እሱ ነው። አጀንዳ ማለት የሚረዳቸው ሰው ቢኒ ራሱ አብሯት ከሱ ጋር የሚሰራ እሷ ጋር ይሰራል እርግጠኛ ነኝ። እኔ የምለው እኮ ቢኒ ተይዞ ቢኒ እየተገረፈ ማውጣጣት፣ ሁለተኛ ያለው እሷ ጋር ያለውን ፋይል ተቀብለው ምን እንደሆነ ማጣራት፣ ቴሌ ሄደው ሲማቸው ነው ሁለቱንም ሲል ማስጠለፍ። እውነት ነው። እዛ ወንጀለኛ እኔ ቆይ ማናት እንኳን ኢትዮጵያ ነኝ ያለችው? እኔ ኢትዮጵያ ነኝ የለም እንደ ኢትዮጵያ እስኪ ንገሩኝ። ኧረ ህግ አለ። እንደዚህ አይነት ታሪክ የለም አይደለም። እንደዚህ ሚዲያ ላይ ሰፈር ራሱ ዲቃ ላይ ወለደ ሰው ሰፈር ራሱ አይወራም። የኔ እናት እኔ አላውቅላቸውም። እኔ አላውቅም። ይሄ ሚዲያ ላይ እንዴት ዲቃ ለወልጅ እኔ ሚዲያ ላይ እወጣለሁ? ኧረ አይወጣም፣ ነውር ነው። እንደዚህ አይነት ሀገራችን የለም። እንግዲህ ኢትዮጵያ ውስጥ እንደሱ አንቺ አንድ ሰው ቤቴ ድረስ መጥቶ ሲያስፈራራኝ እኔ እንቅልፍ ይነተኛል። ያገሩ ወኪል ኧረ እንደዚህ አይነት የለም ኢትዮጵያ ውስጥ። ስለዚህ ለምን ሄደዋል? ለምን ሄዳል? ቡታጅራ የሚባለው ሀገር አላውቀውም። እነሱ ህግ አላውቅም። እኔ አዲስ አበባ ውስጥ ነኝ። እኔ ቃሊቲ ነው ሰፈሬ። የት ቃሊቲ ነው ሰፈሬ? ዋናዎቹ ሰፈር ነሽ አንቺ? አዎ ቃሊቲ ገብርኤል አካባቢ ነው ሰፈሬ። ቃሊቲ ገብርኤል፣ ቃሊቲ የእስር ቤት ነው ማለት ነው። እና ሳሪስ ቃሊቲ ያው እሱ ነው፣ እሱ እኮ ነው። ሌላ የለም እኮ ቃሊቲ እኮ ሳሪስ አቦ ነው ማለት ነው። እኛ ሰፈርና ብትሆን ጥሩ ነበር። ስሚ ለባል ያሳልፍ የሰጣት ነበር። እስር ቤቷ እዛው ስለሆነ ማለት ነው። ፌዴራል ፖሊስ የሚያክስ የለም ይተባበራል። ብትመጣማ ጥሩ ነበር። አዲስ አበባ ወደ እኛ አካባቢ ብትመጣ ጥሩ ነው። አንድ ደግሞ አለ ወሸላ የሌለው እባብ ለፓስታ ይሆን ለገመድ አነገባ ብቴ ገመድ አይሆንሽ
እሱና እንደ አንቺ ደግሞ አይተሽዋል ቪዲዮ እሱ ደግሞ ነው ልታለቅበት ብለሽ ልታስቢ ለመታለቅ ገመት አይሆን ልቀቅለው ባክቲ እንኳን ከፓስታ የቀጠነ ነው። ኧረ ይሄ እኮ ዝም ብሎ ነው ለራሱ ለስራ ፈልጎ ነው እንጂ ሀይሚ ከሱ ጋር በፈጣሪ ስንት በስመ አብ በስንት እኮ ማውራት ያለው በስንት እኮ ነው በር ላይ መስሎ እኔ በሳቅ ላይ ሞት የሰራው ቪዲዮ በሳቅ ነው ሞት እያየሁ ነው ያኔን ማጠፋው ብለውኝ ነው። እኔ ከእነሱ ውጭ እነ ብርሃን ነው የማያቸው። እነ ብርሃን ድሮ ገና ሀገራቸው ሳይወጡ ከእነጥም መጨረሻ ሀገራጆች ስለሆኑ ስልጅ ወጥ የነካውን ልጫ ሆነዋል። ማርያምን እጅ የነካውን ልጫ ገና ስቲው ሽታው ሀገር ይበጠብጥ አይደለም። በስመ አብ ግን እኮ እነሱ የሚሰራት የለም። ግን እኮ ሌሎች ዩቱበሮች አሉ እኮ እንደዚህ አይነት የሚሰሩ ያሉ። ይገርምሻል ማርያምን የአዲስ አበባ ልጅ በብዛት የሚታዩት እነሱ ናቸው። መጀመሪያ ኧረ የአዲስ አበባ ልጆች እንደዚህ ነገር አይሰሩም። እናቴ ተለያሉ አየሽ ጆን ዳንኤል ቢሆን ጆንዳኒ እነሱ የሰራውን በሷ ላይ ያደገ ነው ይሰራሉ። እነ ጆን ዳንኤል ኧረ አይሰራም። ቲክቶክ ነው የሚሰራው እሱ መች ተፋ